የቡሩኬ ወዳጆች አልተቻሉም። እውነት ለመናገር በጣም ነው ያኮራችሁኝ፣ ያስደሰታችሁኝ። ዛሬ ቪዲዮ ለቆ ነበር ዳኒ ማለት ነው። ቪዲዮ የለቀቀው ምንድን ነው? ቡሩኬን ለመክሰስ ፕሮሰስ እንደጀመረ ጠበቃ እንደቀጠረና ሰኞ ነገ መጥሪያ እንደሚሰጠው ለቡሩኬ ቪዲዮ ሰርቶ ነበረና አብዛኛው ሰው 90% ማለት እችላለሁ በቃ የቡሩኬ ደጋፊ ነው። ቡሩኬ አንተ ነህ ጥፋተኛ፣ አንተ ነህ እንደዚህ ያደረግከው፣ ለምን እንደዚህ ብቻ በጣም ብዙ ሰው ልጁን እየተቆጣው ነበረ ማለት ነው። ከነዛ ውስጥ እንግዲህ አንድ ሁለቱን ይዤላችሁ መጥቻለሁ። ኮመንቱን አንብቡት ምን እንደሚ ዳኒ ብታርፍ ይሻልሃል፣ ብሩኬ ታሳስረውና የሚመጣብን አታቅም፣ ተጠንቀቅ ብላለች። ከታች ደግሞ ዳኒ እመነኝ ብሩክ ከከሰስከው ዩቱብ አደጋ ላይ ነው። እኔ የምኖረው አሜሪካን ነው። 20ና 30 ሰው ሆነን ሪፖርት እናደርጋለን ብላለች። ከዛ ደግሞ በመሀላ ያኔ ንግግሯን አጥብቀዋለች ማለት ነው። እውነቴን ነው ምልክ ብሩክ ቢታሰር ወንድ ልጅ ነው፣ ምንም አይሆንም። አንተ ግን እንጀራህን ነው የምናሳጣ፣ እመነኝ ብላለች። እና ያው ከጻፈችው አንድ 15 ደቂቃ ነው፣ ግን 5 ሰው ላይክ አድርጎታል። ሲቆይ ደግሞ ብዙ ሰው ላይክ ያደርገዋል ማለት ነው። ብዙ ሰው ይስማማበታል። ከላይ 66 ሰው ላይክ አድርጎታል። እና ላችኋለሁ እውነቷን ነው። የሁለቱም ሀሳብ ደግፈዋለሁ። ልጁ ማያርፍ ከሆነ ሀላስኛም የራሳችን እርምጃ እንወስዳለን ማለት ነው። ጥፋቱ የራሱ ነው። እዚህ ብሩክ ከማንም ሰው ጋር አይደርስም ማለት ነው። ማንም ሰው አይነካም። ካልነካችሁት በቀር አይነካም። ከነኩት ደግሞ ማንም ሰው ዝም አይልም። ሁላችንም የራሳችንን ክብር እናስጠብቃለን ማለት ነው። እና የሆነውን ያልሆነውን እየተናገረ እንደዚህ ይህን አይነት እርምጃ እንዲወስድ እያደረገ ያለው ራሱ ዳኒ ነው። ራሱ በለኮሰው እሳት ነው ይሄ ነገር እየተፈጠረ ያለው። ዞሮ ደግሞ እሱ ሀቀኛ ሆኖ እሱ ምንም ያላጠፋ ሆኖ ከሳሽ የሚሆነው ለምንድን ነው? እና ጥርሴን ሰብሮኛል፣ ብሬስ ነበረው በቦክስ ነው የመታኝ፣ እንደገና ደግሞ ያለኔ ፍቃድ ቤቴ መጥቶ ረብሿል ብሎ ነው። በሁለት ነገር ነው የከሰሰው ማለት ነው ይመስለኛል። ይሄ ነገር ድራማ እየተሰራ ነው። አይከሰውም። እነዚህ ልጆች ድራማ እየሰሩ ወይም ደግሞ ብሩክን ለማስፈራራት ነው የሄዱበት ርቀት ብሩክን ለማስፈራራት እና ኦዲየንስን ለማስጨነቅ ይሆናል እንጂ መቼም ቢሆን አይከሰው። ቢከሰው ራሱ ዳኒ ነው እስር ቤት የሚገባው ማለት ነው። እውነት ሄዶ ከሱ ከሆነ ራሱ ዳኒ ነው እስር ቤት የሚገባው። ምክንያቱም ጥፋቱ የሱ ስለሆነ በመሀላቸው ገብቶ ወሬ እያደረሰ የውሸት ወሬ። ቅድም ራሱ ቪዲዮ ሰርቻለሁ። ወይ ኤዲት የተደረገ የተቀናበረ ፎቶ ሊሆን ይችላል፣ ወይም ደግሞ የድሮ የቆየ ፎቶ ሊሆን ይችላል። እያሳየ በመሀላቸው ላይ ችግር ለመፍጠር የሞከረው ይህስ ህግ አይጠይቀውም ወይ? ይህስ የሱስ ጥፋት አይደለም ወይ የሚለው እስኪ ብሩክም ማስረጃውን ያቀርባል፣ እሱም ማስረጃውን ያቀርባል። ማን እንደሚያሸንፍ እናያለን ማለት ነው። ግን እዛ ደረጃ የሚደርሱ አይመስለኝም። ይሄኛው እነዚህኞቹ ውሸታቸውን ነው፣ ድራማ እየሰሩ ነው ማለት ነው። ሰውን ለማስጨነቅ ይመስለኛል እንጂ ወይ ብሩክን ለማስፈራራት እንጂ ብሩክን አስፈራርቼ ሀይሚን ወስዳታለሁ ብለህ ነው የኔ ውድ ሶሪ ያላት እኮ ለሀይሚ ማለት ነው። ሶሪ እንዳትቀየሚኝ፣ በቃ እኔ ወደ እርምጃ ሊገባ ነው አላት። እንዴ አንተ ሶሪ አልቀረብህም። ብሩኬን እያሳሰርክ ብሩኬን እየከሰስክ እሱ ነው እስር ቤት ዘብጥ እያለ መወርወር እያሰብክ እንደገና እሷ ሶሪ እሷ ይቅር የምትል ይመስላል። እውነት ብታደርገው ካንተ ጎን የምትሆን ይመስላል። ከባሏ ጎን እንጂ የምትሆነው ለብሩክ እንጂ የምታግዘው ማለት ነው። ግን ሲጀመር ልብ የለም፣ አታደርገውም። እርግጠኛ 100% እርግጠኛ ሆኜ የምነግራችሁ አይከሰውም ማለት ነው። አይከሰውም። ቢከሰው እንኳን ራሱ ነው የሚገባው ማለት ነው። ማስረጃ ብሩክ ማስረጃ አለው። ብዙ ቪዲዮ አለ፣ እዛ የነበረ ሰው አለ ይሄ ነገር ሲደረግና ይሄን ይመስላል ውድ ቤተሰቦቼ። ስለዚህ አትጨናነቁ እናንተ። እውነት ለመናገር በጣም ነው ያኮራችሁኝ የብሩክ አድናቂዎች። በጣም በቃ ለሱ ነበር ወገባችሁን አስራችሁ ስትከራከሩለት ምንም አላጠፋም ስትሉ የነበረው። በቃ እንዳለ ኦዲየንሱ እንዳለ ኮመንቱን ገብታችሁ ብታዩት የብሩክ አድናቂ ነውና በጣም ነው ደስ ያለኝ ማለት ነው። ማንም ሰው ሚስቱ ሲወሰድበት የሆነ ያልሆነ ወሬ እየተናገረ ማንም ሰው ዝም አይልም። ማንም ሰው የሚያደርገው ነገር ነው ብሩክ ያደረገው። እንዴ ለሚስታችሁ ወይም ደግሞ ለፍቅረኛችሁ ወይም ለምትወዱት ሰው የሆነ ሰው መጥቶ እናንተ ያላደረጋችሁት ነገር አድርጓል ብሎ ሲነግራት ከዛ እሷ ከእናንተ ጋር ስትጣላ የትኛው ወንድ የሚወስነው ውሳኔ ነው ማለት ነው። ለመደባደብ ወይ የሆነ ነገር ለማድረግ ሁሉም ሰው ይጥራል። ስለዚህ ሰበበኛ የሆነበት እሱ ነው። እዚህ ብሩኬ የመደባደብም
ምንም የማድረግ ውከትም ረብሻም የማስነሳት እንትን የለበትም፣ ፍላጎትም የለው። በዚህ ሁኔታ አላደገም ማለት ነው። ግን ቆስቁሶ ወደዚህ ሰዓት ውስጥ እንዲገባ ያደረገው ራሱ ነው፣ ራሱ ዳኒ ነው። ስለዚህ መልሶ ደግሞ ከሳሽም የሚሆነው እሱ። ኧረ እባክህ እውነትህን ነው። እስኪ የመጨረሻውን አብረን የምናየው ይሆናል ማለት ነው። ብሩኬ ከሆነ አይፈራም፣ ብሩኬ አይፈራም፣ የእናቱ ልጅ ነው። ማንንም ፈርቶ አያውቅም። እና ሀይሚዬ ደግሞ ከብሩኬ ጎን ሆነሽ ይህንን አሁን ላይ ያለበትን ችግር አብራችሁ ተጋፈጡ፣ ችግራችሁን ለመፍታት ሞክሩ። በመካከላችሁ እየገባ ያለ ሰይጣንን አውጡ። ዛሬ ደግሞ አልመጣሽም፣ ናፍቀሽናል ማለት ነው። ኦዲየንስ ናፍቆሻል። ያው ብሩኬም ዛሬ ብቻውን ከነቤካ ጋራ መጥቷል። እንዲሁም ደግሞ እነዚህኞቹም መጥተዋል በራሳቸው ቻናልና ሀይሚ ጠፍታለች፣ አልመጣችም። እኔ ናፈቀችኝ ሀይሚ ናት። ሌላው ችግር የለውም ማለት ነው፣ ይደረስበታል። ግን ሀይሚ ከብሩኬ ጋር እባክሽን በመካከላችሁ ያለው ነገር ተነጋግራችሁ ፍቱና፣ አሁን ሁለታችሁ ለማጥፋት የመጣ አንድ ጠላት አለ ማለት ነው። እናንተን ለመበታተን፣ እናንተን ለማለያት ብሎም ብሩክን ያሰበ ጠላት በመካከላችሁ ስለተፈጠረ የእናንተን ምንድነው የእናንተን ንትርክና ጭቅጭቅ ወደ ጎን ብላችሁ አሁን በጋራ ጠላታችሁ መፋለም መዋጋት ነው ያለባችሁ ማለት ነው። ክፍተት እንዳፈጥሩ። እናንተ ሁለታችሁ አንድ ከሆናችሁ ምንም ነገር ታሸንፋላችሁ። ምንም ነገር ስኬታማ ነው የምትሆኑት። ስለዚህ አብራችሁ ሁኑ፣ ተነጋገሩ፣ ታረቁ። ይሄ ነው የኔ መልእክት።